ሰላም ጤና ይስጥልን። ከአማራ ኪንግ የሰዓቱን መረጃዎች ይዘን ቀርበናል። ለሚዲያችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖ በክልሉ ፕሬዝደንት አቶ አረጋ ከበደ ላይ ጥቃት መፈጸሙ ተነገረ። የአማራ ክልል ፕሬዝደንት አቶ አረጋ ከበደ ላሊበላ ኤርፖርት ላይ ነው ጥቃቱ ያጋጠማቸው። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ሳምነው ጽጌ ኮር ነው ይህንን ጥቃት እንደፈጸመው የተነገረው። በርካታ የፕሬዝደንቱ አጃቢዎች ቀይ ቦኔት ለባሽ ኮማንዶዎችም በዚህ ጥቃት መገደላቸው ታውቋል። ዝርዝር መረጃውን ወደ እናንተ የምናቀርብ ይሆናል። አሜሪካ ለፋኖ እውቅና ለመስጠት መወሰኗ ተነገረ። አሜሪካ ፋኖን በተመለከተ ውስጥ ለውስጥ ስትከተለው የነበረውን አቋም ልትቀይረው መሆኑ ተገልጿል። የፋኖን ኃይል ትርጉም ያለውና በቀጠናው አዎንታዊ ተጽዕኖ ፈጣሪ መሆን የሚችል አቅም ያለው ነው የሚለውን አቋም ልታራምድ በዝግጅት ላይ እንዳለች ነው ከዲፕሎማቲክ ምንጮች የተገኘው መረጃ የሚጠቁመው። የፋኖን ትግል በጥርጣሬ የምትመለከተው አሜሪካ የተበታተነና ለቀጠናው ሰላም ስጋት ነው የሚል አቋም ውስጥ ለውስጥ እንደነበራት የሚገለጽ ሲሆን አሁን ላይ ግን ይህንን አቋሟን አሜሪካ መቀየሯ ተነግሯል። ዝርዝሩን ይዘናል፣ ሰሙታላችሁም። የብልጽግናው አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ እንደሚገኝ ብርጋዴር ጀነራል ተፈራ ማሞ አስታወቁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጀነራል ተፈራ ማሞ ፋኖን አጠፋለሁ ብሎ የሚደነፋው ሁሉ ከድንፋታው አላለፈም ሲሉ ተናግረዋል። አዲስ አበባ ዙሪያ ላይ ያዘጋጁት ኃይል እንዳለም ይፋ ተደርጓል። በዝርዝር ትሰሙታላችሁም። ክቡራትና ክቡራን የአማራ ኪንግ ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። እስከ መጨረሻው ከኛ ጋር ሁናችሁ ተከታተሉን። መልካም ቆይታ። የአማራ ክልሉ ፕሬዝደንት አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ከጠዋቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል በወሰዱት ማጥቃት የክልሉ ፕሬዝደንት አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ እያሉ ሹምሻ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞባቸዋል። በተወሰደባቸው መብረቃዊ ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተገደሉባቸው ሲሆን ፕሬዝደንቱም ለጥቂት ከፋኖ በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩ መንገድ ቀይረውም በሌላ አቅጣጫ አምልጠዋል ሲል የሚኒሊክ ዕዝ ህዝብ ግንኙነት መምሪያ ያሳውቋል። በመጨረሻም አገዛዙ ብልጽግና የመጨረሻው ህቅታ ላይ እንደሚገኝና ያለባብሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረውና የፋኖ የድል ችቦና የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን እየሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጿል። በሌላ መረጃ አሜሪካ ፋኖን በተመለከተ ውስጥ ለውስጥ ስትከተለው የነበረውን አቋም ልትቀይረው መሆኑ ተገለጸ። የፋኖን ኃይል ትርጉም ያለውና በቀጠናው አዎንታዊ ተጽዕኖ ፈጣሪ መሆን የሚችል አቅም ያለው ነው የሚለውን አቋም ልታራምድ በዝግጅት ላይ እንዳለች ነው ከዲፕሎማቲክ ምንጮች የተገኘው መረጃ የሚያሳየው። የፋኖን ትግል በጥርጣሬ የምትመለከተው የተበታተነና ለቀጠናው ሰላም ስጋት ነው የሚል አቋም የነበራት አሜሪካ ከቅርብ ጊዜ ወዲህ ይህንን አቋሟን እያጤነችውና ፋኖን በአፍሪካ ቀንድ አዎንታዊ ተጽዕኖ ያለው ኃይል ነው ወደሚል ድምዳሜ ላይ እየደረሰች መሆኑ ተመልክቷል። በአብይ አህመድ አገዛዝ እምነት የሌላት አሜሪካ ቀጠናው ወደ ለየለት አለመረጋጋት ውስጥ እንዳይገባ በሚል ጫናዋን በማላላት መቆየቷን የሚጠቅሱት የዲፕሎማቲክ የመረጃው ምንጮች እንደ ፋኖ ያሉ ኃይሎች የአደረጃጀትና የመዋቅር ጉድለታቸውን አስተካክለው የሚመጡ ከሆነ አብራ በመስራት አብይ አህመድ የደቀነውን የህልውና አደጋ ማስቀረት ይቻላል የሚል አቋም ላይ መድረሷን አመልክቷል።
ይህ ለፋኖ ኃይሎች ትልቅ ድል ነው። በቀጣይ ዲፕሎማሲያዊ ግንኙነትን ለመፍጠርና የፋኖን ትግል በዓለም አቀፉ መድረክ ላይ እንዲተዋወቅ እድሉን እንደሚሰጠው የገለጹት የሚዲያችን ምንጮች በቅርቡ ይህንን የተመለከተ አንዳንድ እርምጃዎች በአሜሪካ በኩል ሊወሰዱ እንደሚችሉ ጠቁመዋል። አብይ አህመድ ፋኖን በሽብርተኝነት ለመፈረጅ አቅዶ ሲንቀሳቀስ እንደነበረና ነገር ግን ፋኖን በተመለከተ የአሜሪካና የሌሎች የምዕራቡ ሀገራት አመለካከት እየተቀየረ መሆኑን በማረጋገጡ የማስፈረጅ ተልዕኮውን እንደተወነው ለማወቅ የተቻለው እስከ 2018 እንደ ኢትዮጵያ አቆጣጠር መግቢያ ድረስ ፋኖን ማጥፋት ካልቻልን በአዲሱ ዓመት የሕዝብ ተወካዮች ምክር ቤት ሽብርተኛ በሚል እንዲፈርጀው በማድረግ በዓለም አቀፉ ማህበረሰብ ዘንድ ፋኖ እንዲወገዝና እንዲገለል እናደርጋለን የሚለው የአብይ አህመድ እቅድ አሜሪካና ሌሎች ምዕራባውያን ሀገራት አቋማቸውን እየቀየሩ መሆናቸውን ተከትሎ የፋኖ ፍረጃ ምክር ቤቱ ጋር ሳይደርስ መቀልበሱን ከምንጮች መረጃ ለማረጋገጥ ተችሏል። በሌላ መረጃችን የብልጽግናው አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ እንደሚገኝ ብርጋዴር ጀነራል ተፈራ ማሞ አስታወቁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጀነራል ተፈራ ማሞ ፋኖን አጠፋለሁ ብሎ የሚደነፋው ሁሉ ከድንፋታው አላለፈም ሲሉ ተናግረዋል። ጀነራል ተፈራ ከትግራይ ኃይሎች ያፈነገጠና የስምረት ኃይል ሲሉ የጠሩት ታጣቂ ከብልጽግና ጦር ጎን ተሰልፎ ከፋኖ ጋር መዋጋቱንም አስታውቀዋል። የአፋብኃ ማዕከላዊ ኮማንድ አባል ብርጋዴር ጀነራል ተፈራ ማሞ በትናንትናው ዕለት ጥቅምት 30 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ስር የሚገኘው ከሰም ኮር በተመሰረተበት መርሃ ግብር ላይ ነው ፋኖን ለማጥፋት የደነፋው ሁሉ ከድንፋታው አላለፈም ሲሉ የተናገሩት። ከአዲስ አበባ ቅርብ ርቀት በሚገኘው የሰሜን ሸዋ ዞን ቡልጋ ቀጠና ሆነው የፋኖ ኮር አደረጃጀትን ምስረታ የታደሙት ብርጋዴር ጀነራል ተፈራ ማሞ መደራጃና መሰባሰቢያችን አማራነታችን ነው፣ ምክንያቱም እየተጠቃን ያለነው በአማራነታችን ነው፣ እየተጠቃ ያለው የአማራ ባህል ነው፣ አማራ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ ነው በአማራ ብሔርተኝነት መደራጀት ያስፈለገን። መደራጀት ምን ያህል ኃይል እንደሚሰጠን ይኸው በ2 ዓመታት በሚገባ አይተነዋል ሲሉ ተናግረዋል። የፋኖ ኃይሎች ትግል ከተጀመረ ጀምሮ ከፍተኛ የአደረጃጀት እድገት ማምጣታቸውን ነው ብርጋዴር ጀነራል ተፈራ ማሞ ጨምረው የተናገሩትም። በሁሉም አካባቢ ያለ የአማራ ፋኖ ብሔራዊ ኃይል ደረጃ በደረጃ ኃይሉን እያደራጀ ኮርና እዝ አደረጃጀት መመስረት ላይ ደርሷል ያሉት ብርጋዴር ጀነራል ተፈራ ማሞ ግፍና በደል እስካለ ድረስ መደራጀታችን ግድ ነው። በአጭር ጊዜ ውስጥም የጠራ አደረጃጀት እየመሰረትን ነው። ትግላችን ድል የሚያደርገው በተድበሰበሰ አደረጃጀት ሳይሆን በጠራ መስመር ሲቆም መሆኑን አውቀን ነው አደረጃጀታችንን የመሰረት ነው ሲሉ አስታውቀዋል። በሌላ መረጃም ህወሓት በተለያየ ቦታ እየተዘጋጀ ነውና እናጠፋዋለን አሉ ያገዛዙ ጦር መሪም። በጀርባችን ያለና ሊወጋን የሚዘጋጀው የህወሓት ጽንፈኛ በሀገሪቱ ላይ ጦርነት እየሰነዘረ ስለሆነ በጋራ ሆነን እንደመሰሰዋለን ያሉት የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን አማጋ ናቸው። በቅርብ ጊዜያት በአገዛዙና በህወሓት መካከል እንደ አዲስ የተፈጠረው ወታደራዊና ፖለቲካዊ ውጥረት በተለያዩ ቦታዎችና ሁኔታዎች ሁሉም ወታደራዊ መሪዎችና ፖለቲከኞች ለመጠፋፋትና ለድጋሜ ጦርነት እየተዘጋጁ እንደሆነ የሚናገሩበት የአደባባይ ጉዳይ ሆኗል። በተለይም ያገዛዙ የጦር ጀነራሎች ህወሓትን ማጥፋት የሚለውን ሐሳብ ከጠቅላይ ሚኒስትሩ የፓርላማ ንግግር ቀጥሎ በተለያዩ ቦታዎች ላይ እያስተጋቡት ይገኛሉ። በማይካድራ የተፈጸመውን የንጹሃን ጭፍጨፋ ለማስታወስ ያገዛዙ የጦር መሪዎች፣ የአካባቢው የብልጽግና አስተዳዳሪዎችና የተከዜ ዘብ ታጣቂዎች የተገኙ ሲሆን ህወሓት አሁንም ሊወጋን ነው የሚል ክስ የተሰማው ግን ካገዛዙ ጦር አዛዥ ነው። ያገዛዙ ጦር የሰሜን ምዕራብ ዕዝ 63ኛ ክፍለ ጦር አዛዥ ናቸው የተባሉት ኮሎኔል ጥላሁን አማጋም
ከሃዲውና ባንዳው ሀገር የከዳው እንዲሁም ከሃዲው ህወሓት አሁንም በሀገራችን ላይ ጥፋት እየሰነዘረ ይገኛል በማለት ከሰዋል። ኮሎኔል ጥላሁን አማጋ በአካባቢው ያለውን አጠቃላይ የብልጽግና ጦር ጨምሮ የፌዴራል ፖሊስና የተከዜ ዘብ የጸጥታ ኃይላችን አብሮን ይቁም በማለት የተናገሩ ሲሆን ይህንን የህወሓት ኃይል ደምሰን ሀገራችንን መጠበቅ አለብን ሲሉም ወታደራዊ ትዕዛዝ ሲሰጡ ተደምጠዋል። በሌላ መረጃ ጦርነት ይብቃን የሚል ዘመቻ እንዲካሄድ ጥሪ ቀረበ። በኢትዮጵያ ውስጥ በሁሉም አቅጣጫዎች የሚደረገው በጦር መሳሪያ የታገዘ ግጭት በአስቸኳይ እንዲቆም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው መንግስታዊ ያልሆነ የተራድኦ ድርጅት ጥሪ አቅርቧል። ድርጅቱ ሁሉም ኢትዮጵያዊ ሰላም ወዳድ ጦርነት አያስፈልግም የሚል ዘመቻ በያለበት እንዲጀምር አሳስቧል። ከህዝቡ የሞራል የገንዘብና የጉልበት ድጋፍ ካላገኙ ተዋጊ ኃይሎች ብቻቸውን ጦርነት ሊያካሂዱ አይችሉም ያለው ማህበሩ መገናኛ ብዙሃን፣ የሃይማኖት ተቋማት፣ የሲቪል ማህበረሰብ ድርጅቶችን ጨምሮ በውስጥም በውጭም ያለው መላው የኢትዮጵያ ህዝብ ጦርነት ይብቃ እንዲል ሀሳብ አቅርበዋል። የቅድሚያ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር አቶ ተስፋለም በርሀ በትግራይ፣ በአማራ፣ በኦሮሚያ ክልሎች ያለውን ጨምሮ በመላው ኢትዮጵያ በጦር መሳሪያ የታገዘ ደም አፋሳሽ ግጭት እንዲቆም ህዝብ መተባበር አለበት ብለዋል። ህዝቡ ጦርነት የማስቆም ጉልበቱን እንዲጠቀም ያሳሰቡት አቶ ተስፋለም የእርስ በርስ ጦርነት የሚያመጣውን ጉዳት በሚገባ የቀመስን ህዝቦች ነን ብለዋል። በተለይ በህወሓትና በፌዴራል መንግስቱ መካከል ያለው ግንኙነት ከጊዜ ወደ ጊዜ መካረሩ ከፍተኛ ስጋት እንደፈጠረባቸው የተናገሩት ዋና ዳይሬክተሩ ሀገሪቱ ዳግም ወደ ጦርነት ትገባለች የሚል ስጋት እንዳላቸው ገልጸዋል። በመሆኑም ሁሉም ወገኖች ጦርነት የሚያስከትለውን ጉዳት በመገንዘብ ከጠባጫሪና ጦርነት ቀስቃሽ ድርጊታቸው እንዲቆጠቡ ጠይቀዋል። በሌላ መረጃ በአፋር ዛሬ ሰላማዊ ሰልፍ ተካሂዷል። በዛሬው ዕለት ህዳር 1 2018 ዓ.ም በአፋር ክልል አብዓላና ዙሪያዋ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን የተገኘው መረጃ ነዋሪዎቹ በህወሓትና ኤርትራ ትብብር ከአካባቢያችን ተፈናቅለናል፣ ጦርነትም ተቃጦብናል የሚል ውግዘት እንዳሰሙ ነው። ህዝቡ ወደ ቀየው ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ ዝተዋል። ሰላማዊ ሰልፉ በኢራምቡቲ፣ ባዱ፣ ዳልፋጌ ከተሞች ጭምር መካሄዱን ከቦታው የደረሰን መረጃ ያሳያል። የትግራይ ጊዜያዊ አስተዳደርና ህወሓት ከቀናት በፊት ባወጡት መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚል ስሞታ ውድቅ ማድረጋቸው ይታወሳል። በሌላ ዜና በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መገደላቸው ተገለጸ። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው መሐመድ አብዲ ሙሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና ቤ ግዛቶች በርካታ ንጹሐንን የገደለው መሐመድ በቅጽል ስሙ ጎፎው የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ነው። ያህዬ ወይም አቡ ካህሊድ እና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የአልሸባብ አባላት በዘመቻው መገደላቸውንም የሞቃዲሾ ወታደራዊ ኃላፊዎች መናገራቸውን አናዶሉ ዘግቧል። በሌላ ዜና አገዛዙ በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎችን ሲይዝ ከ500 በላይ አካውንቶች ታገዱ። በህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን ያገዛዙ የጸጥታና ደህንነት አካላት አስታወቁ። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገወጥ የገንዘብ ዝውውር ላይ ተሳትፈዋል ተብሎ የተጠረጠሩ ግለሰቦችና አካውንቶች ናቸው ለእስርና እግድ የበቁት። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውንና ከዚሁ ጋር በተያያዘ 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል።
በቁጥጥር ስር የዋሉት ተጠርጣሪዎች የመንግስትን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበር ተነግሯል። ተጠርጣሪዎቹ ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሬ ስወራ፣ የግብር ስወራ፣ ህገወጥ ገንዘብን ህጋዊ ማስመሰልና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ሲል አገልግሎቱ ባወጣው መግለጫ ጠቅሷል። በቁጥጥር ስር የዋሉት ግለሰቦች በህገወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች መሆናቸው ተገልጿል። በተጨማሪም መግለጫው በወጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል ብለዋል። ከተጠርጣሪዎቹ ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሬ በዚያው እንዲቀር በማድረግ ፈቃዳቸው የተሰረዘባቸው ህገወጥ የሐዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉበት ተመላክቷል። ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።